ግብርና መስራት ያዋጣል ወይ? በተለይ ደግሞ ኢትዮጵያ ውስጥ ላለ አንድ ኢንቨስት ማድረግ ለሚፈልግ ሰው ግብርና በእርግጥ አዋጭ ነው ወይ የሚል ሀሳብ ለማንሳት ነው ዛሬ የመጣሁት። ለቤቱ አዲስ ከሆናችሁ ፎሎ እያደረጋችሁኝ፣ ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። እንደዚህ አይነት የግብርና ምክሮች፣ ሀሳቦች፣ ድጋፎች እንዲደርሷችሁ የምትፈልጉ ከሆነ ማለት ነው። ስለዚህ ኢትዮጵያ ውስጥ ግብርና ላይ ኢንቨስት ብታደርጉ እጅግ በጣም ትርፋማ ትሆኑበታላችሁ። ምክንያቱም ምቹ የሆነ ኢንቫይሮንመንት ወይም አግሮ ኢኮሎጂ አለን ተብሎ ስለሚታሰብ የአየር ንብረቱ ጥሩ ነው ተብሎ ይታሰባል። በተለያዩ የኢትዮጵያ ቦታዎች ብንሄድ ማለት ነው ለም የሆነ የእርሻ መሬት አለን ተብሎ ነው የሚታሰበው። በቂ የሰው ኃይልም አለ፣ የዛም ችግር የለብንም። እንደገና ደግሞ ኤክስፖርት የማድረግ ማርኬቱ ሊንኬጁ አለ ተብሎ ነው የሚታሰበው እና በተለይ ኢትዮጵያ ውስጥ ግብርና ላይ ኢንቨስት ማድረግ የምትፈልጉ ሰዎች አስባችሁበት በደንብ ኢንቨስት ብታደርጉ እጅግ በጣም ትርፋማም ትሆኑበታላችሁ። ሀገሪቷ ላይም የራሳችሁን የሆነ አሻራ ማሳረፍ ትችላላችሁ ብዬ አስባለሁ። ስለዚህ በተለይ በተለያዩ ግብርና ስንል እንግዲህ ሰፊ ነው። ጥራጥሬ አምርቶ ማረስ እና ማምረት ብቻ ሳይሆን የላይቭስቶክ ወይም የእንስሳት እርባታው ሊሆን ይችላል፣ የንብ ማነብ ስራው ሊሆን ይችላል፣ ሃኒ ፕሮሰስ ማድረግ፣ ማር ፕሮሰስ ማድረግ እጅግ በጣም ሰፊ ነው። የፍሩት ምርቶችን አግሮ ፕሮሰሲንግ ላይ መሰማራት ይቻላል። ስለዚህ ሰፊ ነው ግብርና እና ያንን በማድረግ ትርፋማ መሆን ይቻላል። በተለይ እንደ ኢትዮጵያ ላሉ ሀገራቶች መሬታቸው በአግባቡ ሪሶርስ ያልተበላ ስለሆነ እጅግ በጣም ውጤታማና ትርፋማ የምትሆኑበት የግብርና ዘርፍ ውስጥ ብትገቡ ውጤታማ ትሆናላችሁ ማለት ነው። ስለዚህ በተለይ ደግሞ ቫሊዩ አድ ወይም ደግሞ ጥሩ ዋጋ ሊያወጡላችሁ የሚችሉት እንደን አቮካዶ፣ የቅመማ ቅመም ጂንጀር ሊሆን ይችላል፣ ኮረሪማ፣ ቅርንፉድ ሊሆን ይችላል። የተለያዩ ቅመማ ቅመሞች ላይ ኢንቨስት አድርጋችሁ ብትሰሩ ውጤታማ ትሆኑበታላችሁ። ትክክለኛም ሃይ ቫሊዩ የሆነ ዋጋ ስለምታገኙበት ማለት ነው። ስለዚህ ግብርናን ኢንቨስት ብታደርጉ የሰው ልጅ ፍላጎት እየጨመረ ነው የሚሄደው። ሰው እያደገ እየበዛ በሄደ ቁጥር በተለይ ደግሞ የምናመርተው ምግብ ስለሆነ ተፈላጊነቱ የዛ ነው ያህል እየጨመረ ስለሚሄድ ግብርና ላይ በተለይ ሪሶርሱ ያላችሁ አቅሙ ያላችሁ ሰዎች ሌላ ነገር ላይ ኢንቨስት ከምታደርጉ ይልቅ ግብርና ላይ ኢንቨስት ብታደርጉ እጅግ በጣም ውጤታማ ትሆኑበታላችሁ። ጥሩ ገቢ ታገኙበታላችሁ። ሀገራችሁ ላይም ለሀገሪቷም የተወሰነ ነገር ኮንትሪቢዩት ማድረግ የምትችሉበትን ኤንቫይሮንመንት መፍጠር ትችላላችሁ። ስለዚህ ግብርናን ኢንቨስት ብታደርጉ ውጤታማ ትሆኑበታላችሁ የሚል ሀሳብ ላቀርብላችሁ ፈልጌ ነው ዛሬ የመጣሁት። ለቤቱ አዲስ ከሆናችሁ እንደተለመደው ፎሎ አድርጉኝ፣ ለብዙ ሰው እንዲደርስ ሼር አድርጉ። እንደዚህ አይነት የግብርና ምክሮች ሀሳቦችን ሼር ስለማደርጋችሁ ሁሌ እንዲደርሳችሁ ማለት ነው። ታንኪዩ